አዲስዬ እንዴት ነሽ? ያው ለ6 አመት የቆመው ፔሬዴ መጥቶልኛል። እግዚአብሔር ይመስገን፣ ክብሩን እግዚአብሔር ይውሰድ። እኔ ያው ልጅ ለመውለድ እምቢ ብሎኝ በጣም ብዙ ጊዜ ስሞክር ነበረ ከ6 አመት በላይ ማለት ነውና ፔሬዴም ከ6 አመት ወዲህ በቃ ቆሟል፣ የለም አይወርደኝም ነበረ እና በጣም ብዙ የማህፀንና ጽንስ ዶክተሮች ጋር ሄጃለሁኝ። በጣም ብዙ የፈርቲሊቲ ዶክተሮች ጋር ስፔሻሊስቶች ጋር ሄጃለሁኝ። በቃ አሉ የተባሉ ቦታ ያልታየሁበት ቦታ የለም። ነገር ግን በቃ ምንም ዋናው ነገር ፔሪድ ነው፣ ፔሪድ መምጣት አለበት። ግን ፔሪድ ሊመጣ አልቻለም። በጣም ብዙ መድኃኒት ወስጃለሁ፣ ብዙ ሰርጀሪዎች ሰርቻለሁ። እኔ እንጃ ብቻ ብዙ ነገር አሳልፍ ያለሁኝና ፔሪዴ ግን በቃ ሊመጣ አልቻለም ማለት ነው። 6 አመት በጣም ረጅም ጊዜ ነው አዲስዬ። እና ግን በቃ በሆነ አጋጣሚ አንቺን አገኘሁሽኝና አንቺ ጋር መጥቼ ነገርኩሽኝና ሰጠሽኝ ሀርቦቹንና በጣም የሚገርምሽ ልክ በወሩ ነው ምልክት ያየሁትኝ ፔሪዴ መጥቶ ነበረ በወሩ ማለት ነው። አሁን ግን በሁለተኛ ወሩ በደንብ በቃ ፔሪዴ መጣ ማለት ነው። እና ኢማጂን ማለት እኔ እንጃ 6 አመት በጣም ረጅም ጊዜ ነው አዲስዬና በዛ ላይ ደግሞ ዝም ብዬ ቁጭ ብዬ አይደለም፣ በጣም ብዙ መድኃኒት ወስጃለሁኝ፣ በጣም ብዙ ነገር አድርጌያለሁኝ። ግን በቃ ሊመጣ አልቻለም ነበርና በ2 ወር ውስጥ ነው እንግዲህ አሁን ፔሪዴ የመጣው ማለት ነው። እግዚአብሔር ይመስገን፣ እመቤቴ ቅድስት ድንግል ማርያም ትመስገን፣ ገብርኤል አባቴ በለተቀኑ ብስራቱን ይዞልኝ የመጣው እሱም ይመስገንልኝ። ገና ብዙ እንግዲህኛ ለትልቅ ነገር ነው የተገናኘ ነው። እግዚአብሔር ነው ልጅ የሚሰጠው። እግዚአብሔር ደግሞ ባንቺ አድሮ ለኔ መድኃኒት ሆኖልኛል ማለት ነው። እመቤቴ ዳሳኛለች ባንቺ አድራ። አሁንም ደግሞ የመጨረሻችንን እንደሚያሳምርልን በጣም እርግጠኛ ነኝ። ለትልቁ ምስክርነት ደግሞ ልጄን አቅፌ ደግሞ ለመመስከር እግዚአብሔር ያብቃኝ። አዲስዬ በጣም ነው ማመሰግነው። ወድሻለሁ የኔ እህት።